እያደመጣችሁ የምትገኙ ብስራት ስፖርት ነው በብስራት ኤፍኤም 101.1 እና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል በቀጥታ እዚህ በቅሎ ቤት አካባቢ ከሚገኘው የሬዲዮ ጣቢያው ስቱዲዮ የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ነኝ ከቴክኒሻናችን ህይወት አሰፋ ጋር በጋራ ክላሲኮ በቀሩኝ ደቂቃዎች ጥቂት ልበላችሁና ማታ ደግሞ በሌሎች ርዕሶች በዚሁ ጨዋታ ዙሪያ በምስል መመለሳለሁ። ኤል ክላሲኮ ትላንት ሪያል ማድሪድ ባርሴሎናን 2-1 ያሸነፈበት ጨዋታ እንደ ሌሎቹ ክላሲኮች ሁሉ በብዙ ኤክስፔክቴሽን በጉጉት ተጠብቆ ከውዝግብ ጋርም የተጠናቀቀ ሆኗል። 2-1 ማሸነፉ ለሪያል ማድሪድ በሰንጠረዡ ላይ ያለውን የነጥብ ልዩነት እንዲያሰፋ አስችሎታል። ወደ 27 ነጥብ አለው። አሁን ባርሳ 22 ነው ያለው። በ5 ነጥብ ልዩነቱን አስፍቷል። ትላንት ባርሳ ቢያሸንፍ ኖሮ የሚያገኘውን አድቫንቴጅ እንግዲህ ግምት ውስጥ አስገቡ መሪ ሆን ነበር። ግን ማድሪዶች ይህን እድል ተጠቅመዋል። ቻቪ አሎንሶ በአሰልጣኝነት የመጀመሪያውን ክላሲኮውን በዚህ መልኩ በድል ሊወጣ ችሏል። ግን የነገር ሁሉ መነሻ የውዝግብ ሁሉ የመጀመሪያው ነጥብ የ18 ዓመቱ ላሚን ያማል ይመስላል። ጨዋታው ከተጠናቀቀ በኋላ ፖሊስ ሁሉ ተጠርቷል። ግልግል አስፈልጓል። ትርምስ ተፈጥሯል። ከዚህም የተጫወተውም ያልተጫወተውም ተቀይሮ የወጣውም ያልወጣውም በግብግቡ ላይ ሲሳተፉ ታይተዋል እና 650 ሚሊዮን ቤቶች በመላው ዓለም የሚመለከቱት ይህ ጨዋታ እንዲህ ባለ አሳፋሪ ትዕይንትም ጭምር የታጀበ ነበር። ግን የሪያል ማድሪድና የባርሴሎና ጨዋታ ሁልጊዜም ከጨዋታ በፊት ካለው ሃይፕ አንድ ነገር ሊፈጠር እንደሚችል በሜዳ ላይ ያለው የፉክክር ግለት ሁልጊዜም ከፍ ያለ እንደሆነ እናውቃለን። ግን የጨዋታ ሁኔታዎችን የሚወስኑ የተጫዋቾች ቅድመ ግጥሚያ ባህሪያት፣ የህዝብ ግንኙነት ፋውሎች አሉ። የ18 ዓመቱ ያማል በስፔን እግር ኳስ አይደለም በዓለም እግር ኳስ ላይ እንኳን ትልቅ ኮከብ ይሆናል ተብሎ ግምት የተጣለበት ብላቴና ነው። በትውልዶች አንዴ ብቻ ሊታይ የሚችል ባለተሰጥኦ 18 ዓመቱ ነው። ከወዲሁ ግን ልምዱ ካብቷል። በዚሁ ክላሲኮ በባርሴሎና በኩል ውጤት ቀያሪ ሊሆን ይችላል ተብሎ ቅድሚያ ግምት የሚሰጠውም ተጫዋች ነው። የወጣት ኮከብነት ሽልማቶችን የጠራረገ ስለ ባሎንዶርም ሲጠየቅ አንዱ የባሎንዶር በቂ አይደለም ብሎ የሚያስብ እስካሁን እኮ አላሸነፈም። አንድ ባሎንዶር ብቻ አይደለም ብዙ ባሎንዶሮችን የመሸለም ህልም ነው ያለኝ የሚል አይነት ተጫዋች ነው። ከተሰጥኦ መነሻነት ይሄ ምኞቱ እንደው ላማለኝ በሰማይ አይነት ብቻ እንዳልሆነ እንረዳለን። ሊሆን የሚችል ነው። ከአንድ በላይ ባሎንዶር ሊያሸንፍ የሚችል ነው። ግን ካደበ ነው፣ አደብ ከገዛ ነው። ከሜዳ ውጭ ያለው ህይወቱ ጥርጣሬ አሳድሯል በተጫዋቹ የወደፊት እድገት ላይ ትኩረቱ ሁሉ እዛ እንዳይሆን። ግን ትላንት ይሄ ጨዋታ ከመከናወኑ በፊት ያማል የተናገረው ነገር ግን ለዚህ ውዝግብ መነሻ ነው። ያው እንግዲህ ይሄ ጄኔሬሽን ዜድ ጄኔሬሽን አልፋ እንላለን አይደል? ጄኔሬሽን ዜድ ከ1995 እስከ 2009 በፈረንጆቹ አቆጣጠር የተወለዱ አሁን በጉርምስና ዕድሜ ላይ የሚገኙ እንደ ላሚን ያማል ያሉ ትውልዶች ከማህበራዊ ሚዲያው ጋር ያላቸው ግንኙነት በጣም ጥብቅ ነው። እንደ ቀድሞቹ ተጫዋቾች አይደሉም። የነ ሮናልዶ የነ ሜሲ ዘመን ሲጀምር እንዲህ አልነበረም። አሁን የጄኔሬሽን ዜድ ተጫዋቾች የፈለጋቸውን ሐሳባቸውን የሚጽፉበት፣ ምስላቸውን የሚለጥፉበት የራሳቸው ሚዲያዎች አሏቸው። ምንም እንኳን የተገደበ ቢሆንም በዚህ በኩል ቁጥጥር ያለባቸው ቢሆንም ግን እየተሳሳቱም ቢሆን ነፃነታቸውን አላግባብ ይጠቀሙበታል። ጄኔሬሽን ዜድ ተደብቆም ሲናገር ንግግሩ ሳያስበው አደባባይ የሚወጣበት ነው። እንደ ላሚን ያማል ዝነኛ ከሆንክ በይፋም ተናግረህ ደግሞ ያቺ ተቆርጣ ደግሞ
አምፕሊፋይ የምትደረግበት የበለጠ እየተስተጋባች ሌላ ጣጣ ይዛብህ የምትመጣበት ዘመን ላይ ነው አሁን ያለ ነው። ያ ትውልድ የዛ አካል ነው። አሁን ከአርጀንቲናዊቷ ዘፋኝ ጋር ወጣ ገባ የማለቱ ጉዳይ የወቅቱ ርዕስ ነው። ሰሞኑን ከእሷ ጋር የተነሳውን ምስል ፖስት አድርጎ ወዲያውኑ አጥፍቷል። ወቀሳዎች አሉበት። ከዚች ልጅ ጋር የሚያሳየው ነገር ትንሽ አጉራ ዘለልነት አለው በሚል ልጁ ልጅነት አለበት እና ለአርቆ ሀሳቢነት ገና ነው የሚመስለው። ለዚህ ነው ምክሮች ከግራም ከቀኝም የሚሰጡት፣ ቁጥጥሮች ሊደረጉበት እንደሚገባ የሚነገረው። ያማል 18 ሞልቷል፣ አደልት ነው። በሁሉ ነገር እንዲያርግ ሊባል አይችልም። በፕሮፌሽናል ተጫዋችነት ህይወቱ ይበልጥ ፕሮፌሽናልነትን ማሳየት ግን ከእርሱ ይጠበቃል። ተሰጦ ቀደመ መሰለኝ እና አንዳንዴ የልጅ ነገር ያስብላል። የሚሰራቸው ስራዎች የልጅ ነገር፣ አንዱ ብስል አንዱ ጥሬ ይባላል አይደል? ከዚህ ታሪካዊ ትንቅንቅ በፊት የነገር እሳት ጭሯል። ሪያል ማድሪዶች ይሰርቃሉ፣ ሁልጊዜ ያለቃቅሳሉ የሚል ነገር ተናግሮ በማድሪድ ጋዜጦች፣ በማድሪድ መገናኛ ብዙሃን፣ ብዙ በሪያል ማድሪድ ደጋፊዎች ዘንድ ትኩረት በሚያገኙ ሚዲያዎችን በኩል ይሄ ተስተጋባ እና ማህበራዊ ሚዲያው ደግሞ የበለጠ አጮሆ። እሱም ደግሞ ይሄ ብቻ አልበቃውም። በማህበራዊ ሚዲያው ላይም ደግሞ 4-0 ሪያል ማድሪድን ሲያሸንፉ ጎል አስቆጥሮ ደስታውን ሲገልጽ የሚያሳይ ምስል በማህበራዊ ሚዲያ ገጹ ላይ እንደዚሁ ሼር አድርጎ በቪዲዮ ላይ ደጋፊዎች፣ የማድሪድ ደጋፊዎች ሲሉ ይሰማል። ከጨዋታው በፊት ይሄንን አድርጓል። ይሄኛው እንኳን ብዙም ጥፋት አይመስለኝም። ግን ምንድነው ጨዋታው ላይ ነገሮችን ያከብድብሃል። ትላንትና ያማል የነበረው ብቃት የምንጠብቀው አይነት ነው ወይ? ስቴዲየም ሁሉ ከአንተ ጋር በተቃራኒ ይቆማል። ሄደ የምትጫወተው እዛ ስለሆነ አንዳንዴ ሃምብል መሆን እኮ ለራስም ጥቅም፣ ሜዳ ላይ ለራስም ጥቅም ነው። ጠላት አታበዛም። አለዚያ በእያንዳንዱን እንቅስቃሴን የሚከታተልና ይሄ የጥላቻው ስሜት በከባቢ ውስጥ የሚሰማህ ከሆነ ጥሩ ላትጫወት ትችላለህ። ጨዋታው እንደዚሁ ያለ ተጨማሪ ነዳጅ እንዲሁስ የሚንቀለቀል እሳት ያለው ነው። እንኳን እንዲህ አይነት ነዳጅ ጨምረህበት ይቅርና ከዛ በቃ ማድሪዶች ይሄንን ቂም ይዘዋላ። ዳኒ ካርቫሃል ጨዋታው ከተጠናቀቀ በኋላ ወደ ላሚን ያማል ቀርቦ በእጁ ምልክት ዝም ብለህ ትጮኻለህ፣ ዝም ብለህ ታወራለህ፣ አትለፍልፍ አይነት ምልክት ሰጠውና ይሄ ትርጉሙ ብዙ ነው። እርግጥ ግን እርሱም የብሔራዊ ቡድን እኮ ጓደኞች ናቸው። ያማል ደግሞ አጸፋዊ እርምጃ ሊወስድ ሞከረ። ያኔ በቃ ብጥብጥ ተነሳ። ሌሎችም ተቀላቀሉ። አንዳንዶቹ ሰላም አስከባሪ ሆነው ሊገላግሉ ይሞክራሉ፣ አንዳንዶቹ ይቀላቀላሉ። እነ ቪኒሲየስ ጁኒየር ተቀይሮ ወጥቷል። በብዙ ብስጭት ሊታይ በሚል ለምን ተቀየርኩ በሚል ግልፍተኝነት የቻቪ አሎንሶን ውሳኔ ሁሉ አንደርማይን ሲያደርግ ነበር ተቀይሮ ሲወጣ። ጨዋታውን መጨረስ ፈልጓል፣ ግን ቅሬታውን መደበቅ አልቻለም። እንደዛም ሆኖ ጨዋታውን አልጨረሰም። ጨዋታው ከተጠናቀቀ በኋላ ደግሞ አንዱ ችግር ፈጣሪ ሆኖ መጣ። ራፊና መቼም ተጎድቷል። አሁን ትጥቅ እንኳን አልለበሰም እኮ እንደ ቤንቾቹ። እርሱም ራሱ እዚህ ግብግብ ውስጥ ተቀላቅሎ አየ ነው። ሌላም ትርምስ ተፈጥሮ ነበር። ሃንሲ ፍሊክ በቅጣት የሉም። ቻቪ አሎንሶ እዚህ ጋር ተረጋጉ ሲል ነበር እና ነገሩ ከልክ ያለፈ እንዳይሆን ፖሊስ ሁሉ በዚህ ጉዳይ ላይ ቁጥጥር እንዲያደርግ ሁሉ ጣልቃ ገብቷል። እና ላሚን ያማል ከዚህ መማር አለበት ሲሉ ነበር። ለራሱም ጥሩ አይደለም። በጨዋታው ላይ ሊያጋጥመው የሚችል ተግዳሮት ሊበዛ ይችላል። ግን ደግሞ ምን ይጠቅማል እንደዚህ አይነቱን ባላንጣነት በክፉ በእሳቱ ላይ ነዳጅ መጨመር ስፖርታዊ መንፈስን አይፈጥርም። በሜዳ ላይ ባለ ፉክክር መገዳደሩ ቢጦዝ ችግር የለውም። ግን እንደዚህ ባለ ስፖርታዊ በሆነ ከስፖርታዊ መንፈስ ውጭ የሚያደርግ የበለጠ የሁለቱም ቡድኖች ይሄንን ተጻራሪነት ስሜት በሌላ መልኩ የሚያጋንን የሚያበዛና ለወደፊቱ ለሚኖሩ ጨዋታዎችም ደግሞ ሰዎች እንዲጎዱ ሁሉ ምክንያት ሊሆን የሚችል መዘዝ ሊያስከትል የሚችል እንዲህ አይነት ይሄ ኃላፊነት የጎደለውን
አይነት አስተያየት መስጠት ተገቢ አይደለም። ለተጋጣሚ ክብር መስጠት የዘመናዊ በደንብ የበቁ ፕሮፌሽናሎች ባህሪ ነው። ተጋጣሚ እንደው የተናቀ ቢሆን እንኳን አክብረህ ዝቅ ሳታደርገው አክብረህ መግባት እና ይሄ ኮንስፓይረሲ ቲዮሪስ ምንላቸው የሴራ ንድፈ ሐሳብን ሚዲያ ላይ አውጥተህ አለመናገር፣ እንዲህ አይነት ነገሮች ተጫዋቾች ሊያውቋቸው የሚገቡ የተገሩ ተጫዋቾች የሚተገብሯቸው ባህሪያት ናቸው። ይሄ ግን በሜንስትሪም ሚዲያ ላይ አይደለም እኮ የተናገሩት። ያው በፖድካስትም ይሁን ምንም አሁን ሚዲያው በስቷልና እዛ ላይ ከተናገርክ በቃ ይቀጣጠላልና ክላሲኮ ትላንት በዚህ ውዝግብ ነበረ። ካበቃ በኋላም ከጨዋታው የበለጠ እዛ ላይ ትኩረት እንዲደረግ ያደረገ 22ኛው ደቂቃ ላይ ኪሊያን ኤምባፔ የጁድ ቤሊንግሃምን ጎል አስቆጠረ። ከዛ በፊት የተሻረ ጎልም ነበረው። ጁድ ቤሊንግሃም 43ኛው ደቂቃ ላይ በኤደር ሚሊታውን ኳስ እንደዚሁ ሁለተኛውን ጎል አስቆጥሮ ለሪያል ማድሪድ የተነጠቀው አቻ ሆኖ ነበር። ኤምባፔ 22 ላይ አስቆጠረ። 38 ፌርሚን ሎፔዝ ለባርሴሎና አስቆጠረ። ከዛ 43ኛው ደቂቃ ላይ ጁድ ቤሊንግሃም 2-1 አደረገ። ውጤቱን በዛው ነው ያለቀውና ሁለት የእንግሊዝ ተጫዋቾች በግራም በቀኝም የተሰለፉበት ከ200 ላሊጋ ጨዋታ ውስጥ ሁለት እንግሊዝ ተጫዋቾች ፊት ለፊት ተጫውተው ያውቁም። ማርከስ ረሽፎርድና ጁድ ቤሊንግሃም ደግሞ በጎሎቹ ላይ ቀጥተኛም ተዘዋዋሪም ተሳትፎ ያላቸው ናቸው። እዚያ ረሽፎርድ አላገባም፣ ግን አሲስት አድርጓል። ቤሊንግሃም አግብቷል እና አሲስት አድርጓል። ትላንት የእነርሱ ቀን ነበር። እስቲ በዚህ ጨዋታ ላይ ደግሞ ቴክኒካል የሆኑ ጉዳዮችን ምሽት በዩቲዩብ ቻነላችን በኩል በቪዲዮ እመጣለሁና በዘ ዊኬንድ እንገናኝ። ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን